የብሬክስ ቤተሰቦች እንደምን አላችሁ? እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት 28 ሌሊት ላይ 4 ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች 2ቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ሰላም ወደ የኤልቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ጀማሪ ቻናል ስለሆነ ቤተሰብ የሆናችሁ ደግሞ መለቃቸውን ቪዲዮዎች እስከ መጨረሻ ድረስ እንድታዩና እንድታበረታቱኝ ስል በትህትና ጠይቃችኋለሁኝ። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ ጤና ይስጣችሁ። ቤተሰቦቻችንን፣ ህዝባችንን፣ ሀገራችንን እግዚአብሔር አምላክ ይጠብቅልን፣ ወጥቶ ከመቅረት ይጠብቀን። አሜን። ዛሬ ደግሞ ሁላችንም ያው ሰምተን አይተን ይሆናል። በጣም ቅስም ሰባሪ በጣም አሳዛኝ ዜና ነው የሰማነው ማለት ነው። 4 ጀልባዎች ተገልብተው ወይም ሰጥመው ብዙ ኢትዮጵያውያኖች ህይወታቸው ተቀጥፏል ማለት ነው። በጣም ያሳዝናል። በጣም ልብ ይሰብራል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑራቸው። ለቤተሰብ፣ ለዘመድ አዝማድ፣ ለወገን መጽናናቱን እግዚአብሔር ይስጥልን። በጣም ነው የሚያሳዝነው ስለ እውነቱ። በነገራችን ላይ ይሄ ነገር አዲስ አይደለም፣ ሁልጊዜ ነው እንደዚህ የሚፈጠረው። ያው አትሄዱ፣ አትጓዙ ይባላል ሁልጊዜ በየሚዲያው፣ ግን የሚሰማ የለም። ለመፍረድ ግን ይከብዳል። ምክንያቱም ስደት ስንሄድ ለራሳችንን ለመለወጥ ራሳችንን ለመቀየር ብለን ያው የምንመጣባቸው መንገዶች ቢለያዩም ግን ይሄ ደግሞ በጣም አስፈሪ ነው። ይሄ በጀልባ ጉዞና በባህር ጉዞና በዚህ በበረሃ ውስጥ የሚጓዝ ጉዞ እንደው ቢቀር ይሻላል። ስለ እውነቱ ነው የምላችሁ። ምክንያቱም ብዙ ጊዜ ህይወት ይቀጠፋል። በባህር ላይ መደብደብ አለ፣ ብዙ ነገር አለ፣ ህይወት መጥፋት አለ። ይሄው እንደምናየው ደግሞ በባህር ላይም እንደዚሁ በበረሃ ላይም ስንሄድ መደብደብ፣ መታሰር፣ መታፈን ብዙ ነገሮች አሉ። ብቻ በጣም ነው የሚያሳዝነው። ግን ያም ሆኖ ሳለ ቢቀር አሁን ላይ ኢትዮጵያ ለመኖር ነገሮች በጣም ከብደዋል። አይደለም በጀልባ ትንሹም ትልቁም ሀገሩን ለቆ ለመውጣት የማያደርጋቸው ጥረቶች የሉም እና እግዚአብሔር አምላክ ብቻ ነፍሳቸውን ይማር። በጣም ነው የሚያሳዝነው። በጣም ልብ ይሰብራል። እድሜ ለቤተሰቦቻቸው አልኩኝ። እኔማ ቤተሰብ ያው መርቆ ጸሎት አድርጎ ነው የሚሸኛቸው። ምክንያቱም ነገ ላይ ትልቅ ደረጃ ደርሰው እነሱንም ይለውጣሉ በሚለው ማለት ነው እና በጣም ያሳዝናል። ብቻ እግዚአብሔር አምላክ ሰላሙን ያምጣልን። ለሀገራችንም ህዝባችን በአንድ ሀገር ላይ ተሰብስቦ የምንሰራበት ጊዜን ያምጣልን እና ያው የስደተኞች ድርጅት እንደዘገበው ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበረ። 4ቱም ጀልባዎች ጉዞ የጀመሩት ትናንትና ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድቷል። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስከሬናቸው መገኘቱን አስታውቋል። ይሄም ትልቅ ዕድል ነው። እውነት ሞተው አስከሬናቸው ተገኝቶ ቤተሰብ አልቅሶላቸው መቅበር ይሄ ትልቅ ዕድል ነው ስለ እውነቱ። ቀሪዎቹ በጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ በህይወት መትረፍ መቻላቸውን ገልጿል። እግዚአብሔር ይመስገን። 3ኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዚ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚያኛው ጀልባ 31 ኢትዮጵያውያን፣ 2 የመናውያን የጀልባው አስከሬኖች እንደነበሩ አስረድቷል። የጀልባ አሽከርካሪዎች 4ኛው ጀልባው የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያን እና 4 የመናውያን የጀልባው አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጿል። በጣም ነው የሚያሳዝነው ስለ እውነቱ ማለት ነው። በመሆኑም በ3ኛው እና በ4ኛው ጀልባ ተሳፍረው የነበሩ 181 ኢትዮጵያውያን፣ 5 የመናውያን የጀልባ አሽከርካሪዎች እስካሁን እንዳልተገኙ ጠቅሷል።
እነዚህ የጠፉት ሰዎች ፍለጋውን እየተከናወነ ሲሆን አንደኛው የመናዊ መገኘቱን አስረድቷል። የአፍሪካ ቀንድ አካባቢ አገራት ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረግ በዚህ ጉዞ በየዓመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። ያው በነገራችን ላይ ይሄ በጀልባ ላይ መስጠም በጀልባ ላይ መሞት አዲስ አይደለም፣ ሁልጊዜ ነው የምንሰማው በየዓመቱ ማለት ነው። ደግሞ እነዚህ ዜናዎች ስንሰማ ያው ሰምታችሁ ከሆነ ኢትዮጵያኖች ይኖሩበታል። በቃ በጣም ትልቅ ቁጥሩን የሚይዘው ኢትዮጵያኖች ናቸውና ነፍሳቸውን ይማር። እንግዲህ ሌላ ምንም የምናደርገው ነገር የለም። ከየመን ከመድረሳቸው በፊት በህገ ወጥ ሰዎች አዘዋዋሪዎች፣ የተለያዩ ደላሎች እና በዝበዛዎች የሚደርሱባቸው ከመሆኑ በላይ ጉዟቸውን እጅግ አደገኛ መሆኑ ይታወቃል። ቀይ ባህር ወይንም የኤደን ባህር ሰላጤን የሚያቋርጡ በአነስተኛ ጀልባ ሲሆን በእነዚህ ጀልባዎች በርካታ ሰዎች አጨናንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድላቸው ሰፊ ነው። ባለፈው 10 ዓመት ውስጥ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆኑ ከነዚህ ውስጥ መስጠማቸው ከረጅም ጊዜ በኋላ የተረጋገጠው 693ቱ ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። በጣም ነው የሚያሳዝነው። በጣም ያሳዝናል። በጣም ልብ ይሰብራል። ብዙውን ቁጥር የሚይዙት የኛ ኢትዮጵያኖች ናቸው ማለት ነው። ሞቱን እየጨመረ ያለው የኛ ኢትዮጵያዊ ነው። አሁንም ደግሞ 181 ኢትዮጵያዊ ማለት አስባችሁታል? በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር አምላክ ብቻ ነፍሳቸውን በአጸደ ገነት ያቆያቸው። በዛም አልፎ ደግሞ አስከሬናቸውም ተገኝቶ ቤተሰብ አልቅሶ ቢቀብራቸው በጣም ይህም ትልቅ እድል ነው። ምክንያቱም ለቤተሰብ ሰቀቀን ነው የሚሆኑት። ምናልባት ዛሬ ነገ ይመጣሉ የሚባል ነገር አለና እኔ እንጃ አላቅም። ብቻ ምን እንደምል እግዚአብሔር ብቻ ሀገራችንን ሰላም አድርጎልን ሁላችንም ተሰብስበን በሀገራችን እንድንሰራ እግዚአብሔር አምላክ ይፍቀድልን። ወጥቶ ከመቅረት ከድንገተኛ አደጋ ፈጣሪ ይጠብቀን ሁላችንንም እላችኋለሁ ውዶቼ። ግን በተቻለን መጠን እንደዚህ ዘመድ አዝማድ፣ ጎረቤት፣ አቅራቢያ ያለን ሰዎች እንደዚህ ማለት ይህን ነገር የሚያስቡ ሰዎች ካሉ ብናስቆማቸው። ምንም እንኳን ሂደቱ የጉዞ ሂደት ትንሽ ከወጪ ቢቀንስም ግን ህይወት መጥፋት አለ። ያንን የወጪውን እንቀንሳለን ብለን በአንድ ፊት ህይወታችን እስከ እዛኛው ድረስ ያልፋልና እግዚአብሔር አምላክ ከዚህ ውስጥ ሰውሮን እነዚህን ነገሮች ብናቅም በጣም ጥሩ ነው እላለሁኝና ውዶቼ። ለማንኛውም ስለነበረን ቆይታ ከልቤ አመሰግናችኋለሁኝ። እግዚአብሔር አምላክ የሞቱትንም ነፍሳቸውን በአጸደ ገነት ያቆይልን፣ ከደጋጎቹ ወገን ያድርግልን። በጣም ያሳዝናል። በጣም ልብ ይሰብራል። ብቻ እግዚአብሔር እንግዲህ የወደደውን ነው የሚያደርገው። ምንም ማድረጋችን ግን ከዛ በፊት ነገሮችን ከማድረጋችን በፊት ቅድመ ዝግጅት ብናደርግ ባንጓዝ፣ በዚህ በባህርና በዚህ በበረሃ የሚባል ነገር ጉዞ ቢቀር፣ ስለ እውነት ነው የምላችሁ ጉዞ ቢቀር። ምክንያቱም አንድም እንኳን ይሄ አሁን በበረሃ አስባችሁታል? ብዙ ነው በየሚዲያ ላይ ተደብድበው ከእንደገና የሚደበደቡት ራሱ ፊት ለፊት ቁጭ አድርገው ስልክ እዚህ ካሜራ እየቀረጹ እየተደበደቡ፣ በአንድ ፊት ደግሞ ብር አንጡ እየተባሉ ቤተሰብ እየተጨነቀ አስባችሁታል? የሚጠይቁት ብር ራሱ እንደዚህ በትንሽ ብር አይጠይቁም፣ በሚሊዮን የተቆጠረ ብር ነው የሚጠይቁት። በባህር መጥተው ማለት ነው። በባህር የሚያመጡት እንግዲህ በሳምንት በ15 ቀን በ20 ቀን በወር ነው የሚገቡት እዛ ቦታ ላይ። ያ ችግር ደግሞ ከዚህ አይነት ችግር ቢቀርብን ይሻላል። ስደት እንደው ለምን ሰው በሀገሩ ለምኖ ቆሎ ቆርጡሞ ቢበላ ይሻላል እኮ ስለ እውነት ነው የምላችሁ። ምክንያቱም ቤተሰብ ከእንደገና ወጪ አውጥቶ ተልከውም ከዛም እኮ ወጪ ይወጣል እኮ። ያ ወጪ ደግሞ እሱም አላልፍ ብሎ ምናልባትም እግዚአብሔር የረዳው ያልፋል፣ ያልረዳው ደግሞ እዚያ ተይዘው ደግሞ መቀጥቀጣቸው፣ መገረፋቸው ስንት ነገር ነው የሚያደርሱባቸው። እና ይሄ በባህርና በበረሃ ጉዞ
ስደት እንደው ቢቀር ስለ እውነት ነው የምላችሁ ቢቀር። ምክንያቱም መጨረሻችንን አስባችሁታል፣ መጨረሻቸውን አስባችሁታል። አሁን ለቤተሰብ ሰቀቀን፣ በቃ ከሰቀቀንም በላይ በቃ አሟሟታቸው በጣም ልብ ይሰብራል፣ ቅስም ይሰብራል። እና ይሄ ጉዞ ቢቀር ነው የምላችሁ ውዶቼ። ስለነበረን ቆይታ ከልቤ አመሰግናችኋለሁ። ቻናሌን በድጋሚ ቪዲዮን እስከ መጨረሻ ድረስ እንድታዩልኝ ስል በትህትና እጠይቃችኋለሁ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ስደት በቃ ይበለን፣ ስደት አይኑ ይጥፋና እወዳችኋለሁ ውዶቼ። መልካም ቆይታ